ቢስሚላህ ራህማን ራሂም። በዚህ ክፍል እስካሁን ያሳለፍናቸውን ፊደላቶች ቅርጻቸውን መለየት እንችላለን ወይስ አንችልም የሚለውን ራሳችንን የምንፈትንበት እንደዚሁም ክለሳ የምናደርግበት ክፍል ይሆናል። የመጀመሪያ ትኩረታችን የሚሆነው በስተቀኝ የሚገኙት ፊደላቶች ላይ ይሆናል። ክብ አደርግላችኋለሁ። እነዛን ፊደላቶች ለመለየት ትሞክራላችሁ። በቀይ የተጻፈችው ክብ ሆና ከላይ አንድ ነጥብ ያላት ፋ ነች። ከሷ በመቀጠል ከላይ ሁለት ነጥብ የተደረገባት ታ፣ ከታ በመቀጠል አሁን ክብ የማደርግባት ከታች ከርቭ የሚመስል ቅርጽ ያላት ሐ፣ ሁለተኛ መስመር ላይ ቋሚ ቅርጽ ያላት ላም ነች። ከላም በመቀጠል ሶስተኛ መስመር ላይ ቀይ ምልክት ያላት ካፍ ነች። ከካፍ በመቀጠል ከላይ አንድ ነጥብ ያላት ዛ፣ ከዛ በመቀጠል ከታች አንድ ነጥብ ያላት በሰማያዊ የተጻፈችው ባ ነች። ሁለተኛው ረድፍ ላይ የምንሄድ ይሆናል። ክብ ሆና ከላይ አንድ ነጥብ የተደረገባት ፋ፣ ከፋ በመቀጠል በቀይ የተጻፈች ከላይ ሁለት ነጥብ የተደረገባት ቃፍ፣ ከቃፍ በመቀጠል ተቀጣጥላ የተጻፈች ከላይ ሁለት ነጥብ የተደረገባት ታ ነች። መጨረሻ ላይ የምናገኛት በጥቁር የተጻፈችው ላም ነች። ሁለተኛ መስመር ላይ ከላይ አንድ ነጥብ ያላት ሲ የሚመስል ቅርጽ ያላት ጓይን፣ ከጋይን በመቀጠል መሀል ላይ የተጻፈችው ከላይ አንድ ነጥብ ያላት ፋ፣ መጨረሻ ላይ የምናገኛት በሰማያዊ የተጻፈችው ራ። ሶስተኛ መስመር ላይ አሁን ክብ የማደርግባት አይን፣ ከአይን በመቀጠል ቋሚ ቅርጽ ያላት ላም። ሶስተኛ ረድፍ ላይ በሰማያዊ የተጻፈችው ሶስት ቋሚዎች በመቀጠያ ተያይዘው ሲን ነች። ከሲን በመቀጠል መሀል ላይ በቀይ የተጻፈችው ካፍ፣ ከላይ ሁለት ነጥብ ያላት መጨረሻ ላይ የምትገኘው ታ ነች። ሁለተኛ መስመር ላይ ክብ ሆና ከላይ ሁለት ነጥብ ያላት ቃፍ፣ ከቃፍ በመቀጠል መጨረሻ ላይ የመጣችው ራ ነች በሰማያዊ የተጻፈችው። ሶስተኛ መስመር ላይ ያለችው ክብ ያደረጉባት ሲን ነች። ክብ ሆና ከላይ አንድ ነጥብ ያላት ፋ ነች። የመጨረሻው መስመር ላይ እንሄዳለን። ክብ ያደረጉባት አይን ነች። የመጨረሻዋ በቀይ የተጻፈችው ላ። መጨረሻ ላይ በቀይ የተጻፈችው ካፍ ነች። ታች ላይ ከላይ አንድ ነጥብ ያላት ኻ፣ የመጨረሻ ፊደል ከመግባታችን በፊት ቋሚ ቅርጽ ያላት ተምረናታል። ላም ነች። ክብ ሆና ከላይ ሁለት ነጥብ ያላት ከፋ ጋር ተቀራራቢ ቅርጽ ያላት ቃፍ ነች። ስለዚህ እነዚህ ፊደላቶችን ኢንሻአላህ ሙሉ በሙሉ መያዝ ችላችኋል። አልሐምዱሊላህ። ትንሽ የተወሰኑ ፊደላቶች ናቸው የቀራችሁ። አላህን ማመስገን መቻል አለባችሁ ለዚህ ያደረሳችሁን ጌታ። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።